ሾካኮች ልጅ ወይ አለ ጋይስ ሂዱ። ቤታ እየፈለገች ነው በሉት ሂዱ። ኧረ እኔ ትቻለሁ ገብርኤልን ትቻለሁ። አሁን ውሻዬን ዋክ ላረግ ፈልጌ ነበር ሪከርድ እንዳያረጉኝ ማስክ ምናምን ፊቴ ላይ ምናምን ላርግ እንዴ ማሮቼ። ምን አለ የፊልተር ተንቀሳቃሽ ቢሆን ምን አለ ተንቀሳቃሽ ቢሆን ውሻዬን አሁን ዋክ ላደርገው ነበረ። መኪና ውስጥ የተቀመጡ ሰዎች ሪከርድ ቢያረጉኝስ ምን ተሻለኝ ወገን? እኔ እንደውም ኤሪን ባለማድረግ ነው የምታወቀው። አረገሻል በማለትሽም ትልቅ ነገር ነው። ጉድ እኮ ቴንክ ዩ አቤልን ጥሩት በማርያም አይ አቤል አይ ቤታ እንዴ የማን ልብ ነው የሚመታው? ምን ላይ አስቀምጠ ነው ማርያም ዱ ይላል። አሁን ጸጥ አለ። የኦጂ እንዳይሆን ኦጂ ፍቅር ቢጤ ይዘዋል መሰለኝ አገር ቤት ኦጂ ያስታውቃል ነው እንጂ ኧረ እባክህ ድምጻችሁ የሆነችማ ቸከሳለኝ። ምኗ ላይ ያስቀምጣችሁባት ነው? ድፍን ብሏል ስልኩ። ከፍ አድርገው አቤልዬ። ምኗ ላይ ተቀምጦ ነው? አንቺን ሳይ ነው ልቡ ትንሽ መታ ነው። አንተ ስርዓት። እሺ ኦጂ ማለት የኔ የተከበረ ወንድሜ የአብራኬ ክፋይ ነው። እሺ ስማ ናሆም ነው አስሙ ናሆም ወይ ስልኩን የማን ቺክ ላይ ያስቀምጠውት ነው? የሆነ ቺክ አለች ከስር የሆነ ነገር ላይ ያስቀምጣቸዋል። ስልኩ ይነፋል። ጭራሽ አሁንም ሄዱ። የሆነ ቺክማ የሆነ ቸከስ አለ ከስር የሆነ ነገር ላይ ያስቀምጣባታል። አቤት ደውልና ስማኝ ትሰማኛለህ? ደውልና ሊካ እኔን አያርገኝ እኔ ቤታል ደውልና ቸከሶችን ትንሽ እንቆያለን በላቸው። ቃቤል በጣም እኮ ነው ናፈከ። መቼ ነው የምትመለሰው? ማለቴ ከህብረተሰቡ ጋር ነው፣ እኔ ለብቻ አይደለም። ማነው አያና ቀናሽ አይደለ? ቀንተሻል አያና። አቤል ትቆያለህ እንዴ? ግን ድክም ብሏል ዛሬ በጣም ደክሟል። መሳጅ ምናምን የለም እንደዛ ማለት ከሌለ ችግር የለውም ተባበራለሁ። በጣም እጄ ብዙ ማህበረሰብ ያሸ የተመሰከረልኝ የተጨበጨበልኝ በቂቤ በምን ልውስ አድርጌ እንደዚህ አይደለም በእንትን አይደለም እንደዚህ ሀገሩ በኦይል በምናምን በቂቤ ሽት አድርጌ መሳጅ መስጠት ይችላል ማሸት እና ከተፈለገ ችግር የለውም። አቤልዬ ሰዓት ከፍል በነፃ ነው ያለው ለማለት ነው። ቂቤው ግን የወላይታ ቂቤ አሪፍ ነው። አቤል የወላይታ ይሻላል። የሌላው ቂቤ ይሸታል፣ ጥሩ አይደለም። የወላይታ ቂቤ አይሸትም። በወላይታ ቂቤ በደንብ አድርጌ ይደርባላ ጋርጋሽ ጉራጌ ቤስ ቂቤ ነው። አሃና እንትና ለካ ባለፈው ሲጨፍር አይቻለሁ። ለራሱ ማዳላቱ ነው የጉራጌ ያለው ገባኝ። አሁን ባለፈው ናሆም ሲጨፍር አይቻለሁኝ። በእሱ አልኩ ጥሩ ነው። በጉራጌ የሚሆን ብቻ በወላይታ በጉራጌ በወላይታ በዛ ቂቤ ሽት ጀርባ ማረገው እኔ ታመምኩኝ። እኔን አቤል እኔን ዛሬ ሰላማዊ ነኝ። እንደዚህ እያወራሽማ እኔ ደግሞ ሰው ልታስገባ መስሎኝ ምን ልል ነው? ማናት የምትገባው ብዬ ወገቤ ነበር አይደለም። ካሸነፍኩ ግን ኦጂን 20 ጊዜ እንደዚህ እንዳመመክ ኦጂን ተሸክመክ እንትን ማለት ነው። አልጋ ላይ እንደ ጻጅ እንጣጥ ብሎ መፍረጥ ነው። ይሰበር፣ የሆቴል አልጋ ላይ ይሰበር። ለምንድን ነው ሁሌ ግን እኔን የምታሸክሚው? ማለት
እኔ እንጃ ከእሱ አንተ ትንሽ አነስ ትላለህ መሰለህ። በሳይክ ማን ነው ተለቅ ያለው? ወጂ ነው ይሳን እንብላ ማታቅ በቃ ዝም ብለህ ለራስህ መብላት እንጂ አቤ እንብላ። እኔ ብረት መስያታለሁ። ቆይ ወጂ ከአቤል ትበልጣለህ በክብደት በርዝመት እኔ እንትን እኮ የምትበሉ መስሎኛል። ቺፕስ የምትበሉ መስሎኛል። እኔ እኮ 92 93 ኪሎ ነኝ። ምን ማለት ነው 92? ስንት ማለት ነው በእኛ? በቃ በፈረንጃፍ ነው አላውቅም። በእና 205 210 200 ኪሎ። ኧረ 200 ኪሎ አይደለም። 200 ማለት ኪሎ እኔ 205 ፓውንድ። እኔ 205 ኦኬ። አቤልስ? እኔ 200 ኪሎ። አቤል 190 180 ኪሎ አይደለ? ፓውንድ ኪሎ ከሆነ እንዴ አልገባኝም። ኪሎ ኖ አሁን ለምሳሌ እኔ አሁን 140 ነኝ። ወደ 120 ምናምን ለመግባት ነው የምፈልገው። 140 ሶም በኢትዮጵያ እንዴ ቀንሻለሁ እኮ 138 ገብቻለሁ። ምን ነው ጨመርኩት ጋይስ? 25 አባስ በኢትዮጵያ 50 ምናምን ኪሎ ማለት ነው ጋይስ። 20 ወዳለው ማለት አይደል? እኔ በጭራሽ እንደዛ አይነት ስሙ እናንተ ሶማሌ ሲጣላ አይታችኋል? ሲገና ሲገ እንዲያ ምን ያምጣ ወጂ ሶማሌ ሲጣሉ እኮ እንደዛ ከባ እያሉ እጃቸውን አንተ እንደዛ እንዳት አይኖ ሶማሌ እውነት ሶማሌ ነው እንደዛ አለ እኮ። ሂዱ ግፉ ጋይስ፣ ታብታብ አድርጉ። አቤልን ዛሬ ኦጂን ባናቱ ነው የምትል። ምን አልከኝ? ሶፊዮ አቤል ደግሞ ፍርተኛ ነው በጣም ሁሉ ጊዜ በቃ እኔ እምቢ ስለማለት እንዴ እጅሽን መቼ ነው እንዴ? አልመጥም። አንተ አናደርከኝ። እኔ እኮ በስንት መከራ ነው 7000 የገባሁት። እሺ ይሁንልኝ። እኛ ትሪፕል እኮ አሜን ዳብል ባንድ ነው። we missed by one word። አቤል ልጠንቁልልህ ስላሶች አለ። ቻው 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 ነው እንዳት አቤል እግዚአብሔር እንዳትወጣ ውይ እጮሃለሁ እንዴ በስንት መከራ ያመጣሁት አቤል። በዚያ እናንተ ናችሁ እሱ እንዲወጣ ምጣሩ። ስርዓት እሺ ስርዓት ያሸነፍኩት አይታየኩም እንዴ? ያቺን ፓርት ስክሪን ኮድ ያደረጋችኋት ያቺን ፓርት ፖስት አድርጓት። በእናት ያቺን ፓርት ብቻ ነው ሪፖስት ነው ማድረግ ራስ አቤል ምን አይነት ፊልተር ነው? We have to win this game and share the life. ሁላችሁም share the life. Share. ክላቡን ተጠቀሙ። Everybody should share to my mods. አይ ጨጓራዬን አንድደውታል። አይ ጨጓራዬን አንድዳችሁታል። አሁን ይሰጣል። አሁን I should do the trick. ይሃ በለጠ ተመለሰ። በማርያም ተው ኦጂ አሁን ከሱ እየተደራረቃል። አሁን ይቀጥላሉ። ረፈ አሁን ታፕ everybody tap. Membi, thank you so much. እኔ ላገኝ አቤል እጄ ላይ ጣልክ ሂሃ ስማ Membi, I feel like you got me in line. You know what I'm saying? ይኸው አቤል አየካረለ አየህ አቤል ስራን ኮመንት ላይ በልዬ በለጠ እያሉ እየጻፉ ነው። ረፍ አስቅም እግዚአብሔር ነዋና ቴንክ ዩ እንደዛ እያሉ እየጻፉ ነው። አሁን ትሪፕል ነው ጋይስ። አሁን ትሪፕል ነው. We have to get triples. No, maybe I said like I know you want to drop me a line, like, you know what I'm saying? Because you love me so much. Because you love me so much. አንደኛ ቅጣት 1-0 ነው። 1-0 ነው። ኧረ በእናትህ መጀመሪያ ሊያሳብደኝ ነው እንዴ? ስሚ የመጀመሪያውን ጌም 3000 አልገባሽም። አቷሽ 1000 በየሶስም አሸንፌ ነው ሳሙለት ስማ አልገባሽም። ማርያምን አሸንፌ ቤስት ኦፍ 3 ነው ብለኸኝ እንዳል ነው ሊያሳብደኝ ነው። 7000 ያሸነፍኩ በ7000 ካበርሽ ስሚ ካበርሽ ደግሞ የእብደት መድኃኒት አለ። 7000 መጀመሪያ በ7000 ያሸነፍኩ ከዛ በኋላ ቀጥያ አሁን በ27000 ያሸነፍኩ። ዳይ ወደ ቅጣት አንደኛ ቅጣት እጅ እንደዚህ ይዘግ ድምጿን ትቀይና ይዛ ማሚ ትጦያል አልጋ ላይ መንከባለል ቀይ እኮ ይሄ ሊያጭበረብር እንዴ ሊያሳብደኝ ሊያስነን በስንት መከራ ያሸነፍኩ። ከስር ጻፉልኝ ቅጣት ከስር እንዲያው ቅጣት ጻፉልኝ ከስር ውይ ስማ እኔ ፈርቼ አልሞትም። እሺ ገባ ተውሺ
በጣም እንትን አትበል። በጣም አቤት ነገር አቆ በለጠ። ኦኬ ጋይስ አሁን ትሪፕል መጀመሪያ ስማኝ። ሁለተኛው ደግሞ ማለት ነው አልጋ ላይ ወጣ ወደ አልጋ ላይ መዝለል፣ ከአልጋ ላይ ወደ አልጋ ላይ፣ ከመሬት ላይ አልጋ ላይ እንደዛ እያልክ መዝለል 10 ጊዜ 5 መዝለል ቀንሽ ይላል 8 ሃይስ በአቤል በአንበሳ ካሸነፍኩ ፕሮፋይሊንግ ታርጋለህ 5 ዩኒቨርስ ራስ 225 እንደምቆጥረው አቤል 225 ለሳምንቱ ፎቶ ታረጋለህ 225 በራስ ተጠና ሳምንቱ ሙሉ እኔም ፎቶ ይኸውልህ። አንደኛ ቅጣት ያልኩን አድርግ መንከባለል ማልቀስ። ሁለተኛ ቅጣት እንደባ እንትን ማለት መሳ እንደባ መሳ always thank you always እንደባ መሳ አረ ጋይስ ግላባ አስፈልግም ኦልዌይስ ግን በጣም ገርም ሰው ነህ ግን። እሺ ቆይ እሺ ረሱ አይደለም አሁን ሌላ ስንግጥ ብዬ ነሱ አይደለም ሌላ ሰው ነው። አቤት ራሄል ቲንክ እንዳታጠፋ እንደኔ ተናደ ሮጠኝ። አቤት ትቀጣለህ ወይስ አትቀጣም እኮ? እንደኔ እኮ እንዳንቺ አይደለሁም እኮ። አንደኛ ቅጣት አልጋ ላይ አልኩ። ሁለተኛ ቅጣት ባዮ ላይ ቤታ ኮይን ብለህ ትጽፋለህ። ሶስተኛ ላይ ፕሮፋይልን ቀይር። ጨርሻለሁ። 30 ኪሎ ቤታ ኮይን ነው ተቀይሪ። አሁን ተቀመጥ ራቅ ብለህ ፊትህን ቀይር። ይሄን የቅድሙን ተሰፊውን ፊት ላይ ያለውን አድርገህ ራቅ ብለህ አንሶላ ለብሰህ መቀመጥ። ይሄኛው አድርግና ይሄንን ነጭ እንትን ፎጣ ለብሰህ ራቅ ብለህ ተቀመጥ። ዋው ነጭ ፎጣ የለም። አንድ ነገር እንዳትመጣ ወደዚህ ጌሙ እስኪያልቅ ድረስ። ይሄን ካሸነፍኩን ቀላል ቅጣት አልቀጣም። ነጭ ፎጣ የለም አትወጣም። ይሄ አሁን እሱ አንሶላውን አድርገው አንሶላውን ስሙ ማለት አቤል ከያዘኝ ልጥልጥ ነው የሚያደርገኝ። እኔ ግን አልገርምም። ግን ስራ ልሰራ እንደው አምላኬ ምን ይሻለኛል? የወሬ ቋጥ አትበል ከዚህ በላይ ካላኩ አልታይም። አይጠቁራል ቤቱ ላይ ላይቲንግ። እሺ አትጩህ። እሺ ጸጥ ብለህ ተቀመጥ። አንድ እንዳትተነፈስ ማውራት የለውም ቅጣቱ። ጌሙ እስኪያልቅ ጸጥ በል። አበባ ምን እንዳትል ስፒድ ይመጣ አይቻልም። እንደዛ ነው የቀጣውክ እና ታዲያ ይሄ ቅጣት ሆኖ ደፋል። በዝምታ ነው። በለጠ ማን ነው? በለጠ ማን ነው? ቁጭ በል እንደው አምላክ ይሄንን አሸንፍ። ወይ ዘፈን ጋይ ዘፈን እንዳልከው ስልኬ አይ ቲንክ ዘግቷል እንጂ እኔ ነኝ እንደራሽ ለወገኔ 25 ፍላወር ጸጥ በል በነፃ ጋይስ 25 ፍላወር ስጡ። 25 ፍላወር 25 አበባ ስጡ። 25 ሮዝ አንድ እንዳተነፍስ 25 ሰው ኦዌስ ቴንክ ዩ 25 ሰው ጋይስ 25 ሰው ኦኬ ሞልቷል። እንዳቀ እዛውን አንድ እንዳተነፍስ። አቤት አምላኬ ቀን ወጣልኝ። ደመቁ ቴንክ ዩ ኮመንት ደመቁ አቤልዬ ደመቁ ና እንዳትል ኦጂ እንዳትል ቅጣት ላይ ነው። ምን ልታ አቤል ፌር አይደለም። ኧረ እንዴት እሱ እያወራ አይደለም። ዜድ ቴንክ ዩ ሽብል ነው። ዝም በል። እኔ እኮ የተጋገዙ እኮ ነው የሚጫወቱት። በቃሽ ማሬ always thank you so much always አንድ እንዳታነስ ራይል ቴንክ ዩ ወይኔ አቤት ስታሳዝን በማርያም ዩዘር ቴንክ ዩ ዜድ አውቀሽ ነው የምትስሚ። እኔም አልተውም ስለምን always ቴንክ ዩ ስማ አቤል ያሁኑ ማለት ነው ያሁኑ ማደርግን አታውቅም። እችን ለማሸነፍ ጥረት አድርግ። አንደኛ ሰው ቤት ሄደህ ታንኳኳለህ። ሁለተኛ ስልክ ደውለህ አርግዣለሁ ትላለህ። ሶስተኛ በመስኮት እየጮክ ቤታ ትላለህ። ኦጂን አዝለክ ማለት ነው። እስከ 2 ደቂቃ ድረስ ኦጂን አዝለክ ሹሩሩ ትላለህ ቆመክ።
How is that possible, nigga? አዝለ በቃ ሹሩሩሩሩ ኦጂ ተኛ ትላለህ። ኦጂ እየበላ ነው። ናሆም ላንሰው። ኧረ ናሆም ይቀላል። ናሆም ምግብ አይበላም ነው። ናሆም ቀጭን ነው አማርኛው። በሌላው ኦጂ እየበላ ነው። ሲሪየስ እየበላ ነው። አንደኛ ወተክ በር ማንኳኳት የሰው በር፣ ከዛ በኋላ ስለ እግዚአብሔር ርቦኝ ነው ብለህ ትለምናለህ። ፈራብኝስ ስንት ነገር እኮ የሚርብ ነገር ይኖራል። ግዴታ ምግብ አይደለም የሚርብክ። በልሂድ ተቀጣ። ናሆምን እዘለው። ኦጂ በአንድ እጁ ይዞ በአንድ እጁ ይበላል። ኦጂን ናሆምን አዝለቅ ሹሩሩ በለው። ሹሩሩ ተኛ ናሆም እያልክ እንደ ጻድ ልጅ መታ መታ እያደረግ መመጫወቻ አረገዋለሁ ዛሬ እንደዋይ። አቤል ቅጣቱን ቀይሬዋለሁ። አቤል አንዴና አራተኛ ደግሞ አቤል አራተኛ ደግሞ ተንበርክከክ ዊስኪ እንዲቅዳልኝ እንደዚህ ልበል። እንደዚህ ይህንንማ ይህን ነው ጃዝ ለምዶታል። እግዚአብሔር ደመቁ ደመቅ ወይ ዛሬ ልትበላል እና ቅጣትን አትቀጣ። ኧረ እባክህ ሌላ ሰው ቢሆን ሂድ ብዬ እምላለሁ። አቤልን መቼም አቤል በህይወቴ ቅጣት የማልምረው ሰው ብትኖር አንተ ነህ። እኔ ማርያምን ማንንም ሳሸንፍ አለ አቤልን ሳሸንፍ በቃ አንጀቴ ይረካል። ድክት ነው የሚለው በቃ ደስ ይለኛል። አንተን ሳሸንፍ ሌላ ሰው ማንም ይሄን ቅጥቅጥ አድርጌሻለሁ። እንደዚህ ይሄናል በስላሴዎች ያለው ስቶሪ ላይ ቤታዬ ናፈቅሽኝ ብለህ ስቶሪ ላይ ትለቃለህ ወይ? እዘላቸው እዘል ምን አገባኝ። ናሆም ይታዘላል ምግብ ሲጨርስ ግን አሟል እኮ እንዳይደክምህ ግን እንደዚህ ማማማ ሞኛል። ጋይስ ፕሮፋይል አይቀይርም። 200 ድፍረቱ ማን ነው? እሱና ነው 250 ሺህ ከገባሽ ነው የምቀይረው የሚለው ማን ነው? እሱ ማን ነው ሲጀመር? ጋይስ እንዴ ድፍረቱ 250 ሺህ ከገባሽ እንደውም 500 ሺህ ያደርገዋል። ስርዓት ያዝ ባይዘው እኮ ብጋቢ ማለት እኮ ነው የቅጣት አንዱ መስፈርት ይሆናል እንጂ እኮ ይሆናል ማለት አይደለም። ማዕረበናትክ ደፋ 250 ሺህ ማገብቼ ፕሮፋይልን ትቀይራታለህ። እንደዛ ከሆነ አልገባም እንጂ በገባ ትቀይራለህ። እንደ አብጄ ነው